ከሱመያ ደግሞ ምንም ያጣህ ነገር የለም። ክብር አለክ፣ እንግዳ ተቀባይ ናት፣ ብሔር ማትለይ፣ በሃይማኖት ማትለይ። ያም በቃ እስኪ በቃሽ። ለማን ብለሽ ነው እናትዬ የምትንከራተቺ? ከቻልሽ ሰኢድን ቅረቢና ያለውን ነገር ተነጋገሩና ከሆነ ይሁን፣ ከቀረም ይቅር። ለልጆቻችሁ ነገ አባታችን ይሉሻል፣ ልጆቹም ያጨናንቁሻል። አድጎም ደግሞ ያው አባታቸውን መፈለግ ስለማይቀር እኔ የምለው ተጎርተሻል፣ ተሰቃይተሻል። ወደዛና ወደዚህ መንከራተቱን ከባድ ቢሆንብሽም ቀርባችሁ መነጋገር ሞክሩ። አሰላም አለይኩም ሰላም ውድ ቤተሰብ እንዴት ናችሁ? በያላችሁበት ሰላሙ ይብዛላችሁ እያልኩኝ ያው እንግዲህ ዛሬ ደግሞ አዩ በረኪና በአዲስ ስታይል መታለች። ያው ሰኢድን እንግዲህ እንዳጠመደችው ነው። ያው ሁሌ እንደሚለው ከመጀመሪያ እስካሁን ቪዲዮውን የምትከታተሉ ልጆች ካላችሁ ያው ታስታውሳላችሁ ብዬ ተስፋ አደርጋለሁ። እኔ ከመጀመሪያም ብያለሁ። አንደኛ ነገር ያው በጥቅም ነው እንጂ ልጅቷ ፍቅር ይዟት አይደለም ብያለሁ። እኔ ለምን አለቃቅሳ እሷ ካርታና ፕላኗን አስተካክላ ነው እንደዚህ ሰኢድን ያገባችው። ለምን ለብሩ ብላ ማለት ነው፣ ለጥቅም ብላ እንጂ ፍቅር ብላ እንዳልሆነ እኔ ድሮም አስረድቻችሁ ነበረ። ስትፈልግ ሄድና ከልጆች ጋር ተገናኝ ምናምን ብላ የሆነ ትመጻደቅ አለች። አንዳንዴ ያኒ እንደ ጥሩ ለመምሰልም ትሞክራለች፣ ግን ጥሩ ሰው እንዳልሆነች ያው ታስታውቃለች። እሷ ብቻ ሳትሆን ማንኛውም እንጀራ እናት ጥሩ ናት ብዬ ተስፋ አላረግም። ግን ከ100% ይምከን 5% ደግሞ እንደ እናት የሚያዩም አሉ ልጆች፣ የባላቸው ልጆች ማለት ነው። አልመህም አዩ ግን እንደዚህ አይነት ልጅ እንዳልሆነች ታስታውቃለች። ሱመያና ሰኢድ እንዳይገናኙ ትፈልጋለች። ብር ደግሞ ብር የብር ጥማት አለባት ልጅቷ ማለት ነው። የብር ችግር እንጂ የባል ችግር ምናምን አይደለም። ለምንድን ነው እንደዚህ ያልሽው ካላችሁ መቼም ኢትዮጵያ ውስጥ ወንድ አላለቀም። እሷ ያኔ ይሄን ውበት ይዛ ይሄን ቁመት ይዛ ቆንጆ ናት፣ ደህና ናት። ግን ቁንጅና ምንም ዋጋ የለውም። መልክ ምን ያደርጋል? ያው መልኳ ማፊሽ ፋይዳ። መልክ ያለው ሰው አንዳንዴ እኮ ይባላል መጥፎ ነው ውስጡ ጥሩ አይደለም ምናምን የሚባለው ያው በሷ አየው። በዛም ይሁን በዚህ እኔ ዛሬ እንደውም ሰርጉን ነበረ የጠበቅኩት። ያው እሱም እንደሚፎክረው ከሆነ ማለት ነው ሰኢድም ቢሆን ሰርግ ምናምን እያለ ነበረ። ያው ሁለቱም ሱመያም እሷም ከህይወቴ እንዲወጡ ምናምን ብሎ ነበረ ነገሮችን እንትን ያለው። እልምህም ዛሬ ሰርጉ ቀረና እሱ ሱመያ ሊፈልግ እየሄደ ነው። ሱመያን የምትወደው የምታከብሯት ብዙ ተከታዮች እንዳላት አውቃለሁ። በዚህም እንግዲህ እስኪ ዱአ አድርጉላት። ይሄ እነዚህ ሰዎች መገናኘት አለባቸው ለልጆቻቸው ሲባል። ምንም እነሱ እንኳን እንደ ድሮ ፍቅራቸውን ባይመለስ አንድ መሆን አለባቸው። ደግሞም አንድ ናቸው። እቺ ሰይጣን መሀላቸው ባትገባ ኖሮ አንድ ናቸው። እኔ ሁሌም የሚያስጠላኝ የምናደድም እሷ እንዴት እንደምትሰራ እዚህ ሰው ቤት ሰርታ ነው ከትንሽ ተነስታ። እሱም ቢሆን አረብ ጋር ሰርቶ ነበረ። ይሄ ሁሉ ሀብት ይሄ ሁሉ ነገር የመጣ ማለት ነው። አሁን ፎቅ ግዛልኝ፣ ምድር ግዛልኝ፣ እንዲያርግልኝ የምትለው እቺ አለሌ ማለት ነው የሻረ ልጅ ናት እንጂ የቤት ልጅና በስነ ስርዓት ተቆንጥጣም አድጋ ቢሆን ኖሮ በቃ ለፍቅርም ቢሆን ኖሮ ብዙ መስዋዕትነትን መክፈል ትችል ነበረ። ሰኢዱን ራሱ ብታፈቅረው ኖሮ ለሱ ስትል ብዙ ነገር ብዙ ዋጋ መክፈል ትችል ነበረ። ግን እንደዚህ አይነት ልጅ አይደለችም ልጅቷ። ሁሌም እንደምላችሁ ለብር ነው። ደግሞ አሁን በቃ ብላ በአደባባይ ከዚህ ባንክ ይሄን ያህል አለ ሁሉንም አውቃለሁ፣ ስለዚህ ከሁሉም ባንኮች ወደ ራሴ አሳልፍልኝ እያለችው ነው። እሱም ቢሆን በዚች ቅስፈት ያው አመት እንኳን አላስቆጠሩም፣ ወራቶች ነው ከአዩ ጋር ከተጋቡ። ይሄን ሁሉ ሚስጥሩን ምን አስዘረገፈ? አንተን ብትል ሰኢድ ተስተት አለ እዚህ ጋር። ለማንኛውም እሱ የሚያዋጣህን አንተ ታውቃለህ። ግን እዚህ ጋር እየተጎዳ ያለው አወል ዋህድ አንተ ነህ። ወደዛ ወደዚህ ስትል ልጆችም ይሄው በበረሃ እየተሰቃዩ ነው። የመንን ደግሞ እንደምታውቁት በጣም ጦርነት አለ ማለት ነው። የመን ውስጥ ደግሞ ከጦርነቱ የባሰ በጣም ሙቀት አለ። ሰነአ ላይ ራሱ ሙቀት አለ እንላለን እኛ። የአደን ደግሞ ይብሳል። እንኳን ለህፃናት ለትልቅ ሰው ራሱ በጣም አድካሚ ነው ሙቀቱ ማለት ነው። ስለዚህ ልጆቹ የሚንከራተቱት በዚህ በሰይጣኗ ነው ማለት ነው። በሷ ሰበብ ልጆቹም ባለቤቱም ይሄን ሁሉ አመት ለፍቶበት ጥሮበት በፍቅር የገነቡትን ቤት ይኸው ፈረሰ። አሁን ደግሞ በቃ በአደባባይ ወጣ እኔ የምፈልገው ብር ነው፣ ብዙ ነገር ይጎለኛል፣ ልጅቷ የብር ጥማት አለባት፣ እሷ ጥሩ ሰው አይደለችም። ብዙ ሰው ይቀየመኝ ነበረ፣ ብዙ ሰው ይሰድበኝ ነበረ። ይሄው ይሄ ነው። እኔ እኮ ምንም የዋሸሁት ነገር የለም፣ ፊት ለፊት የሚታይ ነው እንዴ ሰው በሞላበት። እሷ ሰኢድ ላይ መለጠፍ ምን ማለት ነው? በቃ ቀጥታ መንገድ ያኔ ብር ፈልጌ ነው። ይሄ አሁንም እሷ ራሷ አለች፣ እሱ ራሱም አለ
እኔ እዚህ ጋር ደግሞ ምን አለበት እሷን ቢፈታት እኮ ነው። እኔ ምን እንደያዘ ምን እንዳስነካቸው የማውቀው ነገር የለም። ፈጣሪ ነው የሚያውቀው። ለምን ይሄን አርጋለች ብዬ መናገር ይከብደኛል ስላላየው፣ ግን የሆነ የሚያጠራጥር ነገር አለ ማለት ነው። ለምን ልብስ አታጥብልኝም፣ ምግብ አታበስልኝም አለች ከሚባል የለችም ቢባል ይሻላል። ያኒ ግማሽ ህይወቷ በውጪ ነው። ያኒ የሆነ ነገር ከተናገርኳት ሮጣ ወደ ቤተሰቧ ነው፣ ሮጣ ወደ ጓደኞቿ ነው። እኔ የሚስትነት ወግ አላየውባትም እያልክ ነው ያው አንተም ብትሆን ማለት ነው። ስለዚህ ብትፈታት እኮ ጥሩ ህይወት ትኖር ነበር። የሚስት አምሮት ደግሞ ካለብህ የልጆችን እናት ተንከባክበ የሷ ቦታ አስተካክለ እንደፈለክ መሆን እኮ ትችላለህ። መቼም ሱመያ የተማረች ናት፣ ደንቆሮ አይደለችም፣ የዘመኑ ሰው ናት። ልትፈቅድልህ ትችላለች። ባትፈቅድልህም እኩል እነሱን ካየክ ነገሮችን ካስተካከልክ ሊስተካከልልህ ይችላል። ሌላ ሚስት ማግባት ትችላለህ ወንድሜ፣ የሴት ሱስ ከሆነ ማለት ነው። በዚህ አጋጣሚ ይቅርታ ግን እና ሱመያ ደግሞ ምንም ያጣህ ነገር የለም። ክብር አለክ፣ እንግዳ ተቀባይ ናት፣ ብሔር ማትለይ፣ በሃይማኖት ማትለይ፣ በቃ ሁሉንም ወዳ ነበር። እዚህ እኛ የምናቃት ሱመያን ማቃት እዚህ ነው። ሁልጊዜም እንደምላችሁ ደግሞ እኔ የእናቴ ልጅን ብትሆን በቃ መጥፎ ጎን ካለባት መናገር ግዴታዬ ነው። ለምን እንድትስተካከል ሰው ያኔ በውሸት ከማሞገስ ትክክለኛ ጥፋቱን ነግሮስ ያ ሰው ቢስተካከል ደስ ይላል። እኔ ሱመያ እንግዲህ እኔ ብቻ አይደለሁም ማንም የሷን መጥፎ ሲያወራ እኔ ሰምቼ አላውቅም። ሰኢድም ደግሞ እውነት ለመናገር ይወዳታል፣ ያፈቅራታል፣ ያከብራታል። ስንት ፈተና አሳልፎ ነው እዚህ ጋር የደረሰው። ግን እቺ ልጅ ጋር ከደረሰ በኋላ ልጁ የሆነ ነገር አቅሉም ጠፋ፣ ወዙም ጠፋ፣ ሁሉ ነገሩ ጠፋ። ስለዚህ እኔ እዚህ ጋር ማለት የምፈልገው ከቻልክ ፍታት ነው ወንድሜ። ምን አቃጠለክ? የልጆችን እናት ሰብሰብ አድርገህ ከነሱ ጋር ከልጆች ጋር መኖር አለብህ። ልጆች ፍቅር ይፈልጋሉ። ይሄው ስንት ብር ጨረሳችሁ? እስኪ ይሄ ነገር ከተጀመረ ስንት ብር አጠፋ ሰኢድ። አንዴ ወደ የመን፣ ሁለቴ ነው ሶስቴ ነው የመጣ ወደ የመን ራሱ፣ ወደ ጎንደር፣ ወደ አዳማ፣ ወደ ምንጥሴ፣ ወደ አዲስ አበባ። ብር እኮ ትንሽ አይወጣም። ያው የኢትዮጵያ ኑሮ የምታውቁ ነው። እኔ እንኳን በቅርቡ ባላቅ ሄደው የመጡ ሲያወሩ እየሰማው ነው። ኑሮ የትም ሀገር ኑሮ በጣም እየተወደደ ነው። የሀገራችን ደግሞ ይብሳል። የኢትዮጵያ ኑሮ ይብሳል። ስንት ብር ጨረሱ እነዚህ ሰዎች። ከሱመያ እኩል ለመሆን ይሄን ካልገዛህልኝ ትላለች፣ ይሄን ካላረክልኝ። ልጅቷ የምትፈልገው ፍላጎቷ ገንዘብና ገንዘብ ብቻ ነው። ስለ ፍቅር ስለ ትዳር ገና ዘላ አልጨረሰች። ገና ጩጬ ናት። በቃ አትሆንህም፣ ካንተ ጋር አትሄድም ብዬ ከመጀመሪያ ይኸው እስከ ዛሬዋ ቀን እያወራው ነው። እና አሁንም ደግሞ ሰኢድ በዚህች ጋር ትንሽ አሳዘነኝ። ለምን ብትሉ የወለደ አንጀት ነው። ልጆቹ እዛ ምርመራ ምናምን እየተደረገላቸው ነው ተብሎ ያው ብላ ሱመያ እህቴ ሱመያ በሰራችው ቪዲዮ ላይ አይታችኋል። ያው ሕክምና ላይ ምናምን ናቸው ልጆቹ። ያው የበረታ ህመም ባይሆን ምንም ቢሆን ቤተሰብ ልጁ ትንሽ ጫፋቸው እንዲነካ አይፈልግም። የወለደ አንጀት ያውቃል ህመሙን፣ የወለደ ያውቃል የልጅ ማለት ነው። እቺ እንኳን ልጅ እንኳን ለማንም አታዝንም። እኔ ሴቶቹ ጤነኛ አይደሉም፣ ሁሉ ሴት አብዷል። የዚህ ደግሞ የባሰ ነው። አማኑኤል መሄድ አለባት ስል ከመጀመሪያውኑ የምትሳደቡት ልጆች ይሄው ከሷ አፍ ሰማችሁ። እኔ የምፈልገው ብር ብቻ ነው ብላለች። እና አሁንም ደግሞ ብሩን ይዛ ትጥፋ ትኑር ፈጣሪ ነው የሚያውቀው እያለ ነው። ያው ሰኢድም እንደሰማችሁት እሷ እንደው ብትጠፋልህ፣ በቃ ብትጠፋልህ አንተ እረፍት ታገኛለህ ወንድሜ። ወደ ልጆች ትመለሳለህ፣ ወደ ራስህ ትመለሳለህ። እሷ አሁን ሶስተኛ አገባለሁ ብቻ ስላላት ነው ሮጣ የመጣችሁ። ግን ያው እሱ ደግሞ ያልተጠበቀ ሰርፕራይዝ አረጋት። ወደ ሱመያ ሄዳለሁ ስል ቅሬታም ስላላት ብር ነው እሷ። በቃ ምንም የሚራራ አንጀት የላትም። አቃጠለችኝ እውነት። በተለይ ሴት ልጅ አትፍረዱ። የሚመጣ ነገር አይታወቅም፣ የሚደርሳችሁ አይታወቅም። በተለይ ያላገባችሁት ማለት ነው። እንጃ የኛ ሰው በቃ የሆነ መጠቆም ጣት መቀሰር እንጂ ውስጧ ምን አለች ልጅ ስሜቷ ተነክቶ ይሁን ምናምን ሊባል አይገባም። ግን እናንተ ሌላ ነው፣ ጠግባ ነው፣ ምን አታ ነው፣ ምን ጎሏት ነው። ብር የፈለገ ቢኖር እኮ ሰው የህሊና እረፍት ከሌለው ምንም ጥቅም የለውም። ብር እኮ ጥቅም የለውም። ብሯንም ደግሞ ኪሷን የምታውቀው እሷ ናት። መቼም ሰው እንግዲህ ይሄ ጦርነት ያለበት ሀገር፣ በረሃ የሆነ ሀገር ላይ መጥቶ እንደዚህ አይንከራተትም። የሆነ ነገር የውስጧን ቁስል ማንም ስላላወቀላት ብዙም ባንፈርድ እላለሁ። እኔ እንደኔ በተለይ ሴት ልጅ ሆናችሁ ሴት ላይ አትፍረዱ። ከቻላችሁ ከሴት አጠገብ ቁሙ፣ ደግፏት በሐሳብ። የሰው ልጅ በጥቅም ብቻ ሳይሆን በሐሳብ መደጋገፍ ነው።
ገባችሁ? እና እኔ በጣም ነው በቃ አንጀቴ እርር የሚለው ስለነዚህ ልጆች ሳስብ፣ ለምን በቅርብ ስለማውቃቸው እዚህ በጣም ነው እኔ የማዝነው። የነሱን ፍቅር የነሱን ሰላም ለኛ ራሱ ብዙ 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 ነገር ከነሱ ተመረን ነበረ። ግን እንደዚህ ስናይ ደግሞ እናዝናለን። እንኳን እኛ ሩቅ ሆናችሁ በቪዲዮ የምታውቋቸው ልጆች ራሱ እንዴት እየተቃጠላችሁ ነው። አሁንም ዱዓ አርጉላቸው፣ እግዚአብሔር ይሄን ቤት ይመልስ አንድ ላይ ያርጋቸው ብላችሁ ዱዓ ብቻ አርጉ። ዱዓ ነው አሁን ለነሱ የሚያስፈልገው ነገር። ዱዓ በዱዓ ብቻ እርዷቸው፣ በጸሎታችሁ ሁሉም በየሃይማኖቱ ጸሎት አርጉላችሁ ማለት እፈልጋለሁ። እነዚህ ቤተሰብ ተሰብስቦ እንደ ድሮ ለማየት ያብቃን። ሱመያ እህት ሱመያም በቃ እስኪ በቃሽ። ለማን ብለሽ ነው እናትዬ የምትንከራተች? ከቻልሽ ሰኢድን ቅረቢና ያለውን ነገር ተነጋገሩና ከሆነ ይሁን ከቀረም ይቅር። ለልጆቻችሁ ነገ አባታችን ይሉሻል፣ ልጆቹም ያጨናንቁሻል። አድጎም ደግሞ ያው አባታቸውን መፈለግ ስለማይቀር እኔ የምለው ተጎድተሻል፣ ተሰቃይተሻል። ወደዛና ወደዚህ መንከራተቱን ከባድ ቢሆንብሽም ቀርባችሁ መነጋገር ሞክሩ ያለው ይሄ ቪዲዮን እርግጠኛ ነኝ ታያለሽ። ከቻልኩ ደግሞ ያው በውስጥም አወራሻለሁ። አሁን እንኳን ብዙ ሰውን የምታወራበት ሁኔታ ላይ ስላልሆነ ድብርትም ስላለ በቃ እናንተ በሷ ቦታ ብትሆኑ ህመሙን ታውቃላችሁ። እስኪ ለዛሬ እቺን ብቻ ለማለት ነው የመጣሁት። እስኪ እቺን አዩ ደግሞ ይንቀላት በሉ። በቃ ከህይወታቸው ከትዳራቸው መሀል ይንቀላት በሉ። ውዶችዬ በጣም ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ እና ካጠፋውም ደግሞ ይቅርታ አርሙኝ እላችኋለሁ። መልካም